ያላችሁ ይሄን ሐሳብ አንዴ ረገጥ እንዲያረጉትና እንቅልፍ እንዳይተኛ ዛሬ ምክንያቱም ያስተኛው ሰላም ብሎት ይዳል ቤት ያንዲ ፈቀጅ እንቅልፋለኝ እናታሲ ስለኝ ሰላም ይበል እንቅልፍ የኔ እንቅልፍ ነሳኝ ነብያችን ሰለላሁ ዐለይሂ ወሰለም ላንተ መልእክት ለማድረስ 23 አመት ሳይተኙ 23 አመት ሲሰቃዩ አንተ ዛሬ መተህ ያን መጽሐፍ ለመቀበል አንተ ዛሬ መተህ ያን እውነት ያን ሚራክል ያን ኦብሊጌሽን ያን ሰላት ያን ዱዓ ያን ስለኝ ሰላም ይበል እንቅልፍ የኔ እንቅልፍ ነሳኝ ነብያችን ሰለላሁ ዐለይሂ ወሰለም ላንተ መልእክት ለማድረስ 23 አመት ሳይተኙ 23 አመት ሲሰቃዩ አንተ ዛሬ መተህ ያን መጽሐፍ ለመቀበል አንተ ዛሬ መተህ ያን እውነት ያን ሚራክል ያን ኦብሊጌሽን ያን ሰላት ያን ዱዓ ያን ታገኛለህ ለዘና አልሐይ የሚለው የአምላክ አላህ ዘወጀል ስሙ ነው ራሱ እንደውም ታላቁ ስም ራሱ ተብሎ የተገለጸው ሐዲስ ላይ ነው ሐዲስ ላይ ታላቁ ስም ተብሎ ራሱ ተገልጿል ነገር ግን ይሄ ያህዌ የሚለው ራሱ በእነዚህ በእንትኑ ላይ ትክክለኛ ስሙ ነው ወይስ አይደለም ራሱ ትልቅ ጭቅጭቅ አለ አይደል እንዴ በእንትን ላይ የክርስቲያኖችና ይሁድ ምሁራን ላይ ትክክለኛ ስሙ ነው ወይስ አይደለም ይሄ ማለት ትክክለኛ አነባነቡ ላይ ማለት ነው አነባነቡ ላይ እዚህ ጋር አሁን ያህዌ የሚለው ስም አለ ያህዌ የሚለው ስም አለ እዚህ ጋር የቄዳር ሰዎች አሉ የቄዳር ሰዎች ባይዘው ብለን አሰብን የቄዳር ሰዎች እንግዲህ እንደዚህ እናስቀምጠው የቄዳር ሰዎች ሲመጡ ማለት እናንተ እንደምትወራችሁ ትክክልም ነው የእስማኤል ወንጌሎች ናቸውና አንቺ እንደምትዩ ነብዩ መሐመድን ከሆነ እዚህ ጋር ሰላም በሳቸው ላይ እና ነብዩ መሐመድን ቢሆን እዚህ ጋር የሚናገረው ነብዩ መሐመድን እዚህ ጋር ቢሆን የሚናገረው ቁርአን የወረደው በምን ቋንቋ ነው በአረብኛ ነው የወረደው አይደል በአረብኛ ሲወርድ ቁርአንን ሲያስተዋውቁት በአረብኛ ወርዶ ቁርአንን ሲያስተዋውቁት ለመጀመሪያ ጊዜ ወደ ቄዳር ሰዎች የሄደው ቁርአን በአረብኛ ቃል ነው አይደል የቄዳር ሰዎች መጀመሪያ የተዋወቁት ደግሞ እዚህ ጋርም ሆኖ ቁርአን ወርዶላቸው መጀመሪያ የተዋወቁት የቄዳር ሰዎች ከአላህ ጋር መጀመሪያ የተዋወቁት እኔ እንደሰማሁትና እንደማውቀው ካለኝ ዕውቀት ከተሳሳትኩ ይታረማለሁ ከዛን ሰዓት ጀምሮ ነው አይደል ወደ ቄዳር ሰዎች የተላከው መልእክቱ መዲና የነበሩ ህዝቦች ወደ መካ መጥተው የሚማሩበት ሁኔታ ሊኖር ይችላል ግን ደግሞ ሁሉም ሰው በሚባል ሁኔታ የቄዳር ሰዎች የተማሩበት ነብዩ ከሄዱ በኋላ ነው ኤግዛክትሊ እዚህ ጋር ግን የሚናገረው ከዛ በፊት ያልደረሳቸው ሰዎች አሉ ማለት አይደለም የደረሳቸው ሰዎች ሊኖር ይችላል የደረሳቸው ሰዎች ሊሆኑ ይችላሉ አይሽ አሁን ግምት ውስጥ ነው የገባው እዚህ ጋር የቄዳር ሰዎች ግምት ሳይሆን እርግጠኛ ማስረጃ ልሰጥህ እችላለሁ አይ ችግር የለም የቄዳር ሰዎች ያሉ መዲና እኮ በነገራችን ላይ ቅርብ ነው ከመካ ያን ያክል ሩቅ አይደለም አሁን አይሽ አንቺ በአንቺ ነው አሁን የመጣሽው በአንቺ ነው ምንድነው አሁን የቄዳር ሰዎች እዚህ ጋር ተጠቅሰው የቄዳር ሰዎች አስቀድመው ባይዘው ወይ አምላክን ያውቃል ያህዌን ያውቃል አስቀድመው ነብዩ መሐመድ የተነሳው ሰላም በሰጠውና ካወቁ ለምን አዲስ ነገር አሁን ይወርድላቸዋል ለምን ከሚወርድ ይልቅ አዲስ መጽሐፍን አዲስ ነገር ነው መቻልነኛ አዲስ ነገር ነው እያተናገረ ያለው ቁጥር 9 ላይ አዲስ ነገር እናከራለን ኖ በመጀመሪያ እኮ አምላክን አያውቁም ብለኛ አናምንም እኮ አምላክን እኮ ያውቃሉ አላህ ነው እኮ የሰማያትና የምድር ፈጣሪ ማን ነው ተላቻው አምላክን ያወቁ እንዴት ነው ጣዖታት ቀሪ ነበሩት 400 ጣዖታት ቀሪ ነበሩት አላህን ያወቁ እንዴት ነው ያመለኩት ለምን መሰለ ቆይ ልንገር እንደውም እኮ አብርሃምና እስማኤል እኮ መጀመሪያ እኮ አላህ Subhanahu Wa Ta'ala እኮ መካን የገነባው ማን ነው መካን እኮ የገነባው ወይም ማን ነው እንትናን ማን ነው መካን ይሄ ካዕባን እኮ የገነባው እኮ እኛ ኢብራሂም አለይሂ ሰላም ከልጅ ጋር ነው እኮ ብለን ምናምነው በዛን ሰዓት የነበሩ ሰዎች እኮ አረቦች እኮ ሙስሊሞች ናቸው ብለን እኮ እናምናለን ሙስሊሞች ነበሩ ከጊዜ በኋላ ግን ዘመኑ ሙስሊሞች እንዴት ሊሆኑ ይችላሉ ቆይ ማስረጃ የነበረው ቁርአንና ቶራና ነቢያት እያሉ እንዴት ነው ሙስሊሞች ሊሆኑ የሚችሉት ቶራና ነቢያት ነው የነበሩት እንዲሁም በቶራ ላይ ሆኖ ነው አይደል በነቢያቶች ላይ ሆኖ ነው ይሄን ነገር ስለ ቄዳር ሰዎች የተነገረ ያለውና እንዴት ነው አንቺ ሙስሊሞች ነበሩ ኢስላም የመጣው አሁን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስሎ ነው እንደሚታይ ኢስላም እኮ የመጣው ነብዩ እኮ የመጨረሻ የነብዩ ነብዩ እንጂ በዛ በነብዩ መሐመድ ጋር እንደ አዲስ ነው አስተዋወቀው ርዕስ እንዳይሆን ቆይ እንዳይቀየር አንዱ ሐሳብ ሳልጨርስ ወደ አንዱ እንዳንሄድ ያዲ አሁን ምንድነው አንደኛ ኢስላም የመጣው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀምሮ ነው እኛ ሙስሊሞች አናምን ከአዳም ጀምሮ የነበረ ከዛ በፊት ስቲል መላእክቶች እኮ ለአንዱ አምላክ የተገዙ እኮ ናቸው ስቲል እንኳን አይደለም ጂኖች እኮ እኛ ሙስሊሞች ናቸው ብለን እናምናለን ስቲል ከአዳም በፊት ያሉት ማለት ነው
እንኳን አይደለም እናቀርቱ የሰው ልጆች ሲፈጠሩ ሙስሊሞች ናቸው ብለን እናምናለን። አብርሃም ሙስሊም ነው ብለን እናምናለን። እስልምና ከጊዜ በኋላ የመጣ ነው ብለን አናምንም። እንደ ክርስትና እንደ አይሁድ እኮ ከጊዜ በኋላ የመጣ ሃይማኖት ነው ብለን አናምንም። እናውቃለን። በይውን አንድ ጊዜ ጨርስ ማማዬ፣ እናውቃለን። አንድ ጊዜ ጨርስ ማማዬ። እንትን አሁን ምንድነው መሰለህ እነዛ በአጠቃላይ ሙስሊሞች እንደነበሩ እኛ እናምናለን። ሲቀጥል ደግሞ እነዚህ ቁረይሾች የሰማያትና የምድር ፈጣሪ ማን ነው ብትላቸው አላህ ነው ይላል እና አላህን ያውቃሉ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ለምንድን ነው የተላኩት ከተባለ አዲስ አስተምሮ አይደለም ይዘው የመጡት። በነገራችን ላይ ነብዩ አዲስ ሳይሆን የነበረን የነቢያትን አስተምሮ ነው የደገሙት። የአምላክን አስተምሮ እና አብርሃም እና ይስሐቅ እና ያዕቆብ ያስተማሩትን አስተምሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የደገሙት እንጂ አዲስ አስተምሮ ይዘው አልመጡም። ያላህ መልእክተኛ ገብቷን። ስለዚህ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን ሲሉ ሲያስተምሩ እንትና ቁርአንን ሲያስተምሩ የና አብርሃምን የና ይስሐቅን የና ያዕቆብን አስተምሮ ድጋሚ አስተማሩ እንጂ አዲስ አላመጡም። እንደገና ደግሞ እነዛ የቀይዳር ሰዎችም አዲስ አስተምሮን ሳይሆን ይዘው የመጡት ከያንን ከጣዖት አምልኮ እንዲወጡ ነው ያደረጓቸው። ገብቷን። ጣዖትን ያመልኩ ነበር። ጣዖቶችን ለምንድን ነው ታዲያ የሚያመልኳቸው ሲባል ወደ አላህ ያቀርቡናል ብለው ስለሚያምኑ ወደ አላህ ያቀርቡናል ብለው ያምናሉ። ግን ባህር ላይ ሲሆኑ ራሱ ሙክሊስን ያኔ ጥፍት አድርገው አላህን ያመልኩ ነበር ይላል እኮ ቁርአን ላይ። ግን ከባህር ሲወጡ ራሱ ከዛ በኋላ ወደ ጣዖት አምልኮቻቸው ይመለሳሉ። ስለዚህ አላህን ያውቃሉ። አላህን አያውቁም ብለን እኛ ሙስሊሞች አናምንም ነው። ቀይዳር የሚባሉት ደግሞ ኢየሱስ አያውቃቸውም ሲጀመር ቀይዳሮችን። ኢየሱስ ከእስራኤል ወጥቶ እኮ አያውቅም። እስራኤል ውስጥ እኮ ነው ኢየሱስ ክርስቶስ ያስተማረው። ግዝ ነው እስራኤል ላይ ነው። እንደውም ወንተና የራሱ ለተቀበሉት ነው እኮ ራሱ ኢየሱስ እንትን የተላከው ወደ እንትን ወደ ወገኖቹ ሄዶ ሳላልተቀበሉት ከዛ በኋላ ወደ እንትኑ ሄደ። ወደ ምንድነው ወደ ወገኖች ሄደ። እንደውም ሐዋርያቶቹን ራሱ ሲከለከላቸው ነበር ወደ ሌላ ቦታ እንደሄዱ ማለት ነው። እንኳን አይደለም እሱ ሊሄድ ነብዩ ለዓለም የተላከው ወደ ወገኖቹ ማስተምረዋል። ወደ ገዛ ወገኖቹ የሚሉት ጥቂት ጋር ነው። ቆይ እሰጥሃለሁ ችግር የለውም። እዛ ላይ አሁን ምንድነው ነካሻ አሁን ማይነካ ነገር ነው አይነካማ። ወደ ገዛ ወገኖቹ መጣ ይሆንስ አንድ ላይ ነው ያለው። ቆይ ወደ ገዛ ወገኖቹ የመጣው የት የነበረው አልተቀበሉትም። የገዛ ወገኖቹ የት የነበረው የገዛ ወገኖቹ አልተቀበሉትም። የት የነበረው ነው ወደ ገዛ ወገኖቹ የመጣው ወደ ገዛ ወገኖቹ መጣ ወይ ገዛ ወገኖቹ አልተቀበሉትም አይደል? የት የነበረው ነው የመጣው የት የነበረው ስትል አልገባኝም። ክፍሉን አንብቢ ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ቆይ እዛና ሌላ እንትን አትበላ። አሁን ወደ ሌላ ርዕስ አንሄዳ። አሁን ሌላ ርዕስ እንደ እግር መንገዴን ያነሳሁትን ጥቅስ እንደ ዋና ርዕስ አድርጎ ተወኝ። ዋና ሐሳብ ላይ ነው ማውራት ያለብን። ዋና ሐሳብ ቦምብ ቀጠና ወጣ ችግር የለም እኮ ጥቅስ አይደለም። ጥቅሶች ላይ ስናወራ ማለት የሆነ ጥቅስ አነሳሁ ማለት በዛ ሐሳብ ላይ ይራመዳለሁ ማለት አይደለም። ነገር ተቆርጣለች። አንተ አልተቋረጥክም። ታለች እኔ ጋር ነው አሊ ዛህራ ተቋርጣለች። ያዲ ይሰማል? ቀጥሎ ይሰማል። ቱ ቢ ኦነስት ጋይስ እውነት ለመናገር ዛህራን እና ሌሎቻችሁን አክብሬ ነው የቆየሁትና ስራ ላይ ነው ያለሁት። ወደ ስራ መመለስ አለብኝ። ስላከበርኩ ነው የቆየሁት። አንድ ደቂቃ መረጃ ያሳየና ትሄዳለህ። አሊ ቶሎ መረጃውን አሳየው። ኦኬ። ግን እኮ ያዲ እኛ ነበርን ተረኛ እኮ ያዲ እየጠበቅን ነበር እኮ። ቤሪያ በዚህ በኩል ሰላም ሊል ይፈልጋል። እኔ በዚህ በኩል ሰላም ልል እፈልጋለሁ። እኔ በስንት ጊዜ ነው ያገኘው? ነው ከሁለት ዓመት በኋላ ነው ያገኘው። እኔ ምሬን እኮ ነው። እኔ አንተ ፍቅር አሰቃይቶን እኔና ቤሪያ እንጠብቃለን። አንተ ደግሞ በቃ ስራ እሺ ወጂስ እንደ ዲቪ በዛ በኩል መደወል አይጠበቅብኝም እኮ ዲቪ በዛኛው በኩል ጨረቃ ለማን ነው የተሰነጠቀችው ታውቃለህ? ጨረቃ ስንጥቅ እንዳላት ታውቃለህ? ሳይንስ በሚሊዮኖች ኢንቨስት አድርገው ጨረቃ ላይ ስንጥቁን እንዳለ እንዳረጋገጡ ታውቃለህ? ለነብያችን ሰለላሁ ዐለይሂ ወሰለም ቋራይሾች አንተ ነብይ አይደለህም ብለው በጥርጥር ውስጥ መተው ሲያፋጥጧቸው አላህ ጨረቃን እንደሰነጠቀው ታውቃለህን? አታውቅም? ታውቃለህ? አላውቅም። በቃ ካላወቅ እንዴት ነብያችን ነብይነታቸውንና መጽሐፉንና የእሳቸውን እውነተኝነት ማረጋገጥ ትችላለህ? አሊ ቀጥል።
ኦኬ ቤቲ ያውቁኛል ብዙዎችና የማላውቀው ቶፒክ ላይ ገብቼ አልዘባረቅም ማለት ቦርደር ይጠብቅ ችግር የለውም ነው ብዙ ሚራክሎች ስላሉ ሌላ ቀን ደግሞ በማስረጃ እያወጣን በጣም ብዙ መጽሐፎች እየገለጥን በቪዲዮ እናሳያለን። አሁን ግን አሊ ትልቅ ማስረጃና መረጃ ይዞ ፊት ስለቀረበ በክብረት እሱ መረጃውን ተቀበለው ዛሬ እንቅልፍ እንድትተኛ። ያዲ ሐሳብ እንድታጠና ለሙግት ምናምን ሳይሆን እንድታጠናው ነው። ዕብራይስጡን በደንብ ገብተህ እንድታየውና ዕብራይስጡ ከስር ጥቅት እየሰጠች ነው። ሂብሩ ላይ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ካየው ሄን አብዲ አትማክ ብለው ያስቀመጡት ይሄ ባይብል ሀብ ላይ አትማክ ብለው ነው ያስቀመጡትና ያቺን ቃል ሄደ በደንብ ያት ፊደሎቹን ምናምን ነጣጥለህ እንደው እዛ ጋር የተቀመጠ ቃል አለ። አትማክ ተብሎ የተቀመጠው ቃል ላይ አህመድ የሚል ቃል ነው የተቀመጠው። ይሄ አማርኛው ላይ ሲተረጎም ደግፌ ያዝኩ ወይም ደግሞ በርሱ ደግፋለሁ ወይ ደግፌ ያዝኩ ባሪያ ደግፌ ያዝኩ ለማለት የገባው ቃል አህመድ የሚል የዕብራይስጥ ቃል ነው። ባይብል ሀብ ሲያስቀምጠው ግን አህመድ የምትለዋል ለማስቀመጥ አልፈለገም። ፊደሎቹን አንድ በአንድ ነጣጥለህ ማየት ትችላለህ። አሌፍን አስቀምጠዋል። ሄትንና ሚምና ዳሊት የሚባሉትን 4 ፊደሎች አስቀምጦ አህመድ ደግፌ ያዝኩት ባሪያ ደግፌ ሳይሆን አህመድ ባሪያ ብሎ ነው የሚጀምረው ቃሉ ማለት ነው። አህመድ ነው የሚለው ዕብራይስጡ። ግን ለምን ማስቀመጥ እንዳልፈለጉ ማየት ትችላለህ። በደንብ ገብተህ ዕብራይስጡን ፊደሎቹን ለይተህ ፊደል አልፋቤት አለ ከፈለክ ዕብራይስጥ ሞልቷልና አልፋቤቱን አጥንተህ አንድ በአንድ ነጣጥለህ ይኸው አህመድ የሚለው ቃል ደግፌ ያዝኩት ለሚለው የገባው ዕብራይስጥ ቃል አህመድ ነው። ሶ ሄት አብዲ አህመድ ቦብሄር እያለ ነው የሚቀጥለው ሲናገር ማለት ነው። አህመድ የምትለዋን ግን አትማክ ብሎ ነው ያስቀምጡት እነሱ። ሶ ይህንን በስተክል ገብተህ ዕብራይስጡን በደንብ ይኸው ኢሳይያስ ምዕራፍ 42 ቁጥር 1 ላይ ሰላም ብያለሁ። ቤቲ ያ ቲ እንዴት ነው? ሰላም ነው። ያዲ ኢየሱስ መልእክተኛና ዛራና ነው ኢየሱስ መልእክተኛና ባሪያ መሆኑን አምኖ ነው ኢየሱስ ነው ብሎ አንዴ አቡበከር አለ ኢሳቅ አለ ያላችሁ ይሄን ሐሳብ አንዴ ረገጥ እንዲያረጉትና እንቅልፍ እንዳይተኛ ዛሬ ምክንያቱም ያስተኛው ሰላም ብሎ ይዳል ቤት አንዴ ፈቀጅ እንቅልፋለኝ እናታሲ ስለኝ ሰላም ይበል እንቅልፍ የኔ እንቅልፍ ነሳኛ ነብያችን ሰለላሁ ዐለይሂ ወሰለም ላንተ መልእክት ለማድረስ 23 ዓመት ሳይተኙ 23 ዓመት ሲሰቃዩ አንተ ዛሬ መተህ ያን መጽሐፍ ለመቀበል አንተ ዛሬ መተህ ያን እውነት ያን ሚራክል ያን ኦብሊጌሽን ያን ሰላት ያን ዱዓ ያን